السلام عليكم. عليكم السلام ፋጢማ እስኪ የተራረፈ እንጀራ ካለ ስጫቸው እንዴ አዲስ እንጀራ የለም እንዴ ባለፈው ተጋግሯል ነበር ትናንት መሰለኝ ኧረ ሞልቷል እና ወጥስ የለም አለ እና ታዲያ እንጀራ ካለ ወጥ ካለ ለምን የተራረፈ ትሰጫለሽ አይ ምን ችግር አለ ቢበሉት ብዬ ነው ትራፊ አይደል ምን ችግር አለ ከሚደፋ ይበሉት ይችላል እንዴ ያንን ትራፊ አንቺ ትበይዋለሽ ለምን እበላዋለሁኝ እኔ እና አንቺ ያልበላሽውን ታዲያ እንዴት ለዒልም ፈላጊ እንዴት ለደረሳ ትሰጫለሽ ያንን ነገር እኮ አንቺ ልትበይው አትፈልጊም ተርፏል አይደል ቆይቷል አንቺ ልትበይው ያልፈለግሽውን ነገር ልትጠቀሚው ያልፈለግሽውን ነገር እንዴት ለደረሳ ትሰጫለሽ ምን ችግር አለ ከሚደፋ እነሱ ይብሉት እንዴት እኔ ትራፊ እንጀራ በላለሁ አየሽ ረሱላችን አለይሂ ሰላቱ ወሰለም ያንድ ሰው ኢማን ሙሉ የሚሆነው ለራሱ የወደደውን ነገር ለወንድሙ ሲወድ ነው ብለዋል እነዚህ ሰዎች ደግሞ ዒልምን በመፈለግ ቤተሰቦቻቸውን ጥለው ስራ መስራት ሲችሉ ገንዘብ ማግኘት ሲችሉ ጥሩ ነገር መመገብ ሲችሉ ሁሉን ነገር ትተው ነው ልክ በየቤቱ ቀሪአ እያሉ ምግብ እየለመኑ የሚበሉት ታዲያ አንቺ ለነዚህ ሰዎች ለራስሽ የምትወጂውን መስጠት ካልቻልሽ በጣም ከባድ ነው እንዴት የተረፈ የሳህን ላይ የዋለ ብረድስት ላይ የዋለ አንቺ መብላት ሳትፈልጊ ውጭ ላይ ለድመት የምትሰጪውን ለዶሮ የምትሰጪውን ነገር ለደረሳ መስጠት በፍጹም ይሄ ተገቢ አይደለም አዎ ግን እኮ ብዙ ሰዎች እንደዛ ነው ትራፊ ነው የሚሰጠው አብዛኛው ቤት ትራፊ እንጀራ ካለ ስጧቸው ነው የሚባለው ሌላ ንጹህ እንጀራ ሲሰጣቸው አናይም አንቺ ለሌላው ሰው አርአያ ነው መሆን የሚገባሽ ይሄ ትክክል አይደለም ለራሳችን የምንወደውን መስጠት አለብን ማካፈል አለብን ማስተማር ነው የሚኖርብሽ እንጂ ሰዎች ገና ለገናው ትራፊ ሰጡ ብለሽ እንዲህ ዒልም ለሚፈልጉ ደረሶች ነገ ከነገ ወዲያ የመስጂድ ኢማም የሚሆኑ ነገ ከነገ ወዲያ ዲናችንን ለኛ ለሚያስተምሩ ደረሶች ይሄንን ማድረግ ተገቢ አይደለም ሰው ሲሰራ ካየሽ በተቻለሽ አቅም መምከር ነው እንጂ ሰው ሲሰራ አየሁ ተብሎ ይሄ ነገር በፍጹም መደረግ የለበትም እሺ ወይ በርበሬ ልስጣቸው እንዴ ምናልባት እኮ ወጡ ትንሽ ስለሆነ ያለው ለራት እንዳያንሰኝ ነው አየሽ ረሱላችን አለይሂ ሰላቱ ወሰለም ሶደቃህ ንብረትን ሀብትን በፍጹም አታጎልም ብለውናል እንግዲህ እኛ ይሄ አሁን ቢያልቅ የሰራሽው ቢያልቅ ሌላ መስራት እንችላለን ምክንያቱም ሁሉም ነገር አለበት ኢንሻ ይሄንን መስጠታችን ማካፈላችን አላህ ይተካዋል ንያችንን አሳምረን በትክክል እነሱን ለመርዳት በዲናቸው ላይ በዕልም ላይ እንዲጠነክሩ ለማድረግ ብለን ያለንን ነገር ማካፈላችን የኛን ሀብት የኛን ንብረት በፍጹም አያጎልም ስለዚህ ረሱላችንም አለይሂ ሰላቱ ወሰለም ስለነገሩን ማድረግ ያለብን በተቻለን አቅም እነሱን ከጎናቸው መቆም አይዟችሁ ማለት ልብሶቻችን ካሉ ማካፈል ከቻልን ደግሞ አዲስ መግዛት የምንበላውን ነገር ጥሩ ነገር ለነሱ መስጠት ነው እኛ በርቱ ባልናቸው ባበረተናቸው ቁጥር እየበረቱና እየጠነከሩ ይሄዳሉ ነገር ግን እኛ ፊት ከነሳናቸው ነገ ከነገ ወዲያ እኛ ቤት አይመጡም እኛ ደጃፍ አይረግጡም ይሄ ደግሞ የምንጎዳው እኛ ነን እነሱ ዒልምን እስከፈለጉ ድረስ ችግር የለባቸውም ብዙ መከራዎችን እያለፉ ያው ዒልምን ይፈልጋሉ እኛ ግን የምንሰጠውን ሶደቃ የምናገኘውን አጅርና ሐሰና እናጣበታለን ያ አላህ እንዴት አብዛኞቻችን እንዴት ተሳስተናል በጣም በሚያሳዝን ሁኔታ በጣም ተሳስተናል እስከዛሬ ድረስ አሁን ያለኝን ሰጣቸዋለሁ ለኛ ያስቀመጥነው ለነሱ ሰጣቸዋለሁ እኛ መስራት እንችላለን እነሱ ግን ማግኘት አይችሉም አዎ በአሁን ተነሽና ራስሽ ካለው ቤት ካፈራው ነገር አቅርበሽ ለደረሳው ስጫቸው አያችሁ እንደ ማህበረሰብ ደረሶችን ማበርታት ዒልምን የሚፈልጉ ሰዎችን አይዟችሁ ማለት ይገባናል ምክንያቱም እነዚህ ደረሶች እነዚህ ዒልም ፈላጊዎች ነገ ከነገ ወዲያ መስጂዶቻችን ላይ ኢማም ሆነው እኛንም ልጆቻችንንም የሚያስተምሩ ናቸው ስለዚህ ረሱላችን አለይሂ ሰላቱ ወሰለም ሶደቃ መስጠታችን ኪሳራ ውስጥ እንደማይከተን ይልቁንም አላህ በረካን እንደሚሰጠን አስተምረውናል ስለዚህ በተቻለን አቅም ከጎናቸው ልንቆምና የተሻለንን ነገር ልናካፍላቸው ይገባል